ቋንቋ ዓለምን ይከፍታል። ኑ አብረን ቻይነኛ እንማር። ዩያን ዳካይ ሽጄ ላይባ ይቺ ሸ ጆንወን። ሰላም፣ እንኳን ወደ አማሪ ቻይኒዝ የዩቲዩብ ቻናል በሰላም መጣችሁ። ትምህርታችንን ከመጀመራችን በፊት አንዳንድ ስለ ቻናሉ ያሉትን ኢንፎርሜሽኖች ልንገራችሁ። ይህ ቻናል በመሰረታዊነት የሚያተኩረው ተማሪዎች ላይ እና ደግሞ ቢዝነስ ቀራኝ የሚያደርጉ ሰዎች ላይ ነው የሚሆነው። ዳይሬክትሊ ከቻይነኛ ጋር ቁርኝነት ያላቸው ወይም ደግሞ ለዕለት ተዕለት ህይወታቸው ሊያስፈልጋቸው የሚችሉ ሰዎች በደንብ ይጠቀሙበታል ብለን የምናምንበት ቻናል ነው። ይህ ቻናል የሚጠቀመው የሌተስት የሆነውን ኤችኤስኬ 3 ቨርዥን ወርዶችን በመጠቀም ለተማሪዎች ኤችኤስኬ ሌቭል ባይ ሌቭል ስለሚያተኩር ለተለያዩ ስኮላርሺፖች በር የሚከፍት ይሆናል ማለት ነው። ቢዝነስ ላይ ኦን ለሚያደርጉ ሰዎች ደግሞ የዕለት ተዕለት ሴንቴንሶችን ወይም ደግሞ አረፍተ ነገሮችን እንዴት መመስረት ይቻላል የሚለውን ኤግዛምፕሎች በመስጠት በደንብ የሚያብራራ ቻናል ነው ማለት ነው። ስቴይ ቲዩንድ፣ አብራችሁን ሁኑ። ሰብስክራይብ ማድረግ አትርሱ። በእርግጠኝነት የሚጠቀሙበት ቻናል ይሆናል ብለን ተስፋ እናደርጋለን። መጀመር እንችላለን ማለት ነው። የዛሬ ክላሳችን የሚሆነው ምንድነው? ማንኛውም ቋንቋ ያው ፊደላት አሉ አይደል? እነዛን ቃላቶች የሚመሰርትበት። ቻይነኛም እንደዛው ነው። የነዛን ቃላቶች እንዴት መቅረጽ እንችላለን? አንድ ቃል ብዙ አይነት ትርጉም ሊሰጥ ይችላል በቶኑ ልዩነት የተነሳ ቻይነኛ ላይ። እነዚህ ነገሮች በደንብ የምናይበት ክፍል ነው ማለት ነው የሚሆነው። ዛሬ ማተኩረው ዋና መጀመሪያ ቢግነር የምንለው ሰው ማወቅ ያለባቸው መሰረታዊ የሆኑ ነገሮች ነው። የቀረውን ፓርት ደግሞ ቃላቶቹ ስናይ ጎን ለጎን የምናየው ይሆናል ማለት ነው። ያው ቅድም እንደነገርኳችሁ አንድ ቃል ለምሳሌ እዚህ ጋር የምናየው ማ የሚለው ቃል 4 አይነት የተለያዩ ትርጉሞች ይሰጣል። በምን የተነሳ? በቻይነኛ ሸንጊያው እንለዋለን። ሸንጊያው ማለት ቶኖች ናቸው። የተለያዩ በቻይነኛ 5 ቶን አለ። እዚህ ጋር እንደምታዩት 4 አይነት ቶኖች እዚህ ጋር እናያለን። አምስተኛው ኢንትራል ቶን ነው። ምንም አይነት አቀማመጥ የለውም፣ አጭር ነው። እሱ በተለያየ ሴንቴንስ እና ወርድ ወደፊት ማሳያቸው ይሆናል ማለት ነው። ለጊዜው ግን ማወቅ ያለበት ቤዚክ 4 ቶኖች እነዚህ ናቸው። የመጀመሪያው ቶን እንደምታዩት ቀጥና ጠፍጣፋ ነው። ሁለተኛው ቶን ወደ ላይ ራይዝ የሚያደርግ ነው። ሶስተኛው ቶን ይወርድና ይወጣል። አራተኛው ቶን ቀጥታ የሚወርድ ቶን ነው ማለት ነው የሚሆነው። አሁን አንዴ አብረን እኔ የመጀመሪያ ስላላችሁ እናንተ ተከትላችሁ ማለት ነው ማለት ነው። የመጀመሪያው አ፣ ይሄ የመጀመሪያው ቶን ነው። አ። ሁለተኛው ቶን ደግሞ አ፣ የመደነቅ ልክ እንዴት ነው ስንደነቅ እንደምንለው ማለት ነው። አ፣ ይሄ ሁለተኛው ቶን ነው። ሶስተኛው ቶን አ፣ ይወጣና ይወርዳል። አ። አራተኛው ቶን ደግሞ አ፣ አ፣ አጭር ነው፣ ይወርዳል። ቀጥታ ከላይ ይወጣና ከላይ ይጀምራል። ድምጻችን ሃየር ይሆንና ሎወር እየሆነ ይወርዳል ማለት ነው። የሁለተኛው ቶን ደግሞ ከትንሽ ጀምሮ ወደ ላይ ነው ራይዝ የሚያደርግ። አራተኛው ቶን ደግሞ ከላይኛው ወደታች ነው የሚወርድ። ልክ እንደዚህ የተለያዩ ቶኖች የተለያዩ ትርጉም ይሰጣሉ ማለት ነው። እንደምታዩት እዚህ ጋር የመጀመሪያው ለምሳሌ ማ ስንል ለማማ የሚለውን ቃል እናት የሚለውን ይገልጽልናል። ሁለተኛው ደግሞ ማ ስንል ይሄ ደግሞ ፋይበር ነው ትርጉም የሚሰጠን የአትክልት ነው። ሶስተኛው ደግሞ ማ ስንል ደግሞ ይሄ ደግሞ ፈረስ ነው የሚገልጸው። አራተኛው ደግሞ ማ ስንል ደግሞ ይሄ ደግሞ ምንድነው? መሳደብ፣ ስድብን ነው የሚያመለክተው ማለት ነው። ይህን ካየን ቀጣይ የምናደርገው ሆነው ምንድነው? አብረን አንዴ እንዴት እንለማመዳለን በሁለት የተለያዩ ፊደላት አንድ ላይ ሲመጡ የሚለውን እኔ የመጀመሪያው ቀደም እንዳየነው ማ፣ ይሄ እናት የሚለው ማለት ነው። ማ መደነቅ ያለበት ያልነው ማለት ነው። ማ ስንለው ማ ፈረስ የምንለው ማለት ነው። አራተኛው ደግሞ ማ ልክ እንደዚሁ ቢና ኤ አንድ ላይ ሲመጡ ደግሞ እንዴት ነው የሚነበቡት ማለት ነው። እስቲ እናንተ መጀመሪያ ባ ባ ባ ባ ባ ባ ባ ይህን ይመስላል ማለት ነው። ሌላው አስቸጋሪ ድምፅ የምንለው በቻይነኛ ላይ ይሄ እንግሊዝኛ ኤክስ የምንለው ቃል በለሆሳስ ሽ እና ስ መካከል ያለ ድምፅ ነው። ሼር ሲነበብ እንደዚህ ነው የሚሆነው ማለት ነው። ስም አይደለም ሽም አይደለም፣ ወደ ሺ ይሄዳል። ሼር ይሄን ቃል እንዴት እንደሚጠቅም ማወቅ ያስፈልጋል ማለት ነው። ቀጣዩ ቃል ደግሞ ምንድን ነው የሚሆነው? እነዚህ በቻይነኛ ኢኒሻል፣ ፋይናል፣ ይሄ መነሻ፣ መድረሻ፣ መካከለኛ እንደዚህ የምንላቸው አሉ። እነዚህ ቃላቶች አሁን እዚህ ጋር የምናያቸው መነሻ ቃል ነው የምንላቸው። በትክክል በተነ ስናየው እንዴት ነው የሚሆነው? ለምሳሌ የመጀመሪያው ቃላቶች በእንግሊዝኛ ቢ፣ ኤም፣ ፒ፣ ኤፍ፣ ዲ፣ ቲ፣ ኤል፣ ዘን ጂ፣ ኬ፣ ኤች። እነዚህ እንዴት ይጠራሉ የሚለውን አንድ ላይ እናያለን ማለት ነው። እነዚህ ቤዚክ ስለሆኑ ቃላት ላይ ሲመጡ እንዴት አድርጋችሁ ቀይራችሁ እንደምታነቡት አብረን ማለት ነው። ለምሳሌ እነዚህ የመጀመሪያዎቹ ፓርት እንዴት ነባሉ? ቦ፣ ሞ፣ ሆ፣ ሆ፣
ቦ ሞ ፖ ፖ። ይሄ የመጀመሪያው ፓርት ነው። የቀጣዩ ፓርት ደግሞ ዲ ቲ ኤን እና ኤል በቻይነኛ እንዴት ነው የሚነበቡት? ድ ድ ት ት። ቀጣዩ ፓርት የሚሆነው ምንድነው? ም ም። የመጨረሻው ፓርት ደግሞ ኤል የምንለው ል ል። እንደዚህ በእንደዚህ አይነት መልኩ እናነባቸዋለን ማለት ነው። የመጨረሻው ቃል ደግሞ የሚሆኑት የእንግሊዝኛ ወርድ ጂ ኬ እና ኤች ነው። እነዚህ እንዴት እናነባለን? የመጀመሪያው ጂ በቻይነኛ ሲነበብ ግ ግ። ኬ ደግሞ እንዴት ነው የሚነበበው በቻይነኛ ሲሆን? ክ ክ። ኤች ደግሞ ሲሆን እንዴት ነው የሚነበበው? ክ ክ። በእንደዚህ አይነት መልኩ እናነባቸዋለን ማለት ነው። ቀጣይ ወደዚህ ደግሞ ሲመጣ ጅ ዜድ ኤች እንዴት ነው የሚነበበው? ጅ። ሲኤች ደግሞ እንዴት ነው የሚባል? ች ች። ሶስተኛው ደግሞ ምንድነው? ኤስ ኤች የሚለው ነው። እንዴት ነው የሚነበበው? ሽ ሽ። ቀጣይ ፓርት ደግሞ ምንድነው የሚሆኑት? ዜድ ሲ ኤን ኤስ እንግሊዝ የነበሩት እንዴት ነው በቻይነኛ የሚነበቡ ብለን ስናይ ዝ ት ት መጨረሻው ስ ስ። እነዚህ በእንደዚህ አይነት መልኩ እናነበዋለን ማለት ነው። ይህን ካየን ፓርት ደግሞ የሚሆነው ኦልሬዲ ይህንን ቅድም መጀመሪያ ላይ በሆነ ሪቫይዝ እናደርጋለን ማለት ነው። ይሄኛው እንዴት ነው የሚነበበው? ይሄ የሚሆነው ማለት ነው ፖ ፖ ድ ስ ግ ክ ሶ። እነዚህ ክ ክ ስንል የሆነ ወረቀት እንደዚህ አፋችሁ ላይ አድርጋችሁ ብታዩት ንፋሱ ምን ይለዋል? ያነቃንቀዋል ወረቀቱ። ጠንካራ የሆነ ኃይል ያለው ነው ይሄ ፓርት። ፖ ስ ስ ስንል ንፋስ አለው። ይሄንን ይመስላል። አንድ አዲስ ድምፅ ደግሞ ምንድን ነው ይሄ ዩ እንግሊዝኛው ዩ የምንለው በእንደዚህ አይነት ሲመጣ በቻይነኛ ዩ አይደለም የምንለው የዩ እና የአይ ድብልቅ ነው። ይሄ አይ በእኛ እንግሊዝኛ ላይ አይ እንለዋለን፣ በቻይነኛ ኢ ነው ሪፕሬዘንት የሚያደርገው። ኢ አፍን እንደ ዩ አድርጎ መጀመሪያ ኢን ጠርቶ ከዛ ወደ ዩ መቀየር ላይ እንዴት ነው የምናደርገው? ኢ እንልና ዩ ስንጠራ አፋችንን ክብ ማድረግ ያችሁት ልክ ይመጣል ማለት ነው። መጀመሪያ ኢ እንልና ኢ ላይ አፋችንን ወደ ሳናቆም ኢን አፋችንን ወደ ክብ ቀይሮ ዩ መጥራት ዩ። ይሄ ለምሳሌ እንደ ኤግዛምፕል እዚህ ጋር የምናየው ዳክተር ወይም ደግሞ ሴት ልጅ ለመጥራት ከፈለን ኒው ይር የሚለው ይገልጽልናል ማለት ነው። እንደገና አሳ ለማለት ከምፈልግ ራሱ ይሄ አሳ ማለት ነው። ይሄ እዚህ ላይ የምንጠቀመው ምንድን ነው? ፊደሉ የሚሆነው እንደዚህ አይነት ፎርም ካለው ይሄ ዩ ሳይሆን የተባለ የሚጣፍ ማለት ነው። ያስቸግራል፣ ይፈልጋል፣ ግን የሚመጣ ነገር ነው። ከመቀጠላችን በፊት ያው ማስታወስ ያለብን ምንድን ነው? የመጀመሪያ ያየናቸው ምንድን ነው? ቶኖች አሉ፣ 5 አይነት ቶኖች አሉ አልኳችሁ፣ ኒውትራል እና እነዚህ አራቱ። ሁለተኛው ምን አየን? እንዴት አድርገን ይሄ ኤክስ በእንግሊዝኛ ኤክስ የምንለው በቻይንኛ የሽ እና የስ መካከል የሚገኝ እንደ ሺ ነገር የሚሰራ ቃል ነው። ዘን ኢኒሻሎችን አየን፣ ወይ ደግሞ መነሻ ቀለም ያላቸውን አየን፣ እነ ጅ ች ሽ ቦ ስ ፍ እና የመጨረሻ ደግሞ ዩ የሚለውን ቃል አየን ማለት ነው። ለዛሬ ይህንን ይመስላል። በቀጣይ ቪዲዮ የተለያዩ ወርዶችን ማየት እንጀምራለን ማለት ነው። ስቴፕ ባይ ስቴፕ በትንሹ ጀምረን በደንብ መናገር እስከምንችል ድረስ በተለያዩ ቪዲዮዎች እና ግራመሮችን አንድ ላይ በማምጣት ለየብቻ ቪዲዮዎችን በመስራት በደንብ አድርጎ በኮንፊደንስ ማውራት እንድንችል አብረን ፕራክቲስ የምናደርግ ይሆናል ማለት ነው። ቀጣይ ቪዲዮ እንዳያመልጣችሁ ለመከታተል ሰብስክራይብ ማድረግ ካሁኑ አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ